ቀን በስራ ብደክም ማታ ደግሞ እያጠናሁኝ ነው። እግዚአብሔርን አመሰግናለሁ። የመጀመሪያ ልጄ አግብታ የአንድ ሴት ልጅ። ሰላም ውድ የቃል ጆይ ቤተሰቦች እንዴት ናችሁ? ዛሬ ቮይስ የምታደርግልን ማዘሯ ነች። ያው እንግዲህ ያጠናችሁ ነው። አበረታቷት። 12ኛ ክፍል ፈተና ተፈታኝ ናት። አበረታቷት። ቀጣዩን ቮይስ ኦቨር ደግሞ ከማሚ ጋር እንቀጥላለን። የቃል የቲክቶክ ቤተሰቦች እንዴት ናችሁ? እኔ ማዘሯ ነኝ። እንግዲህ ቀን እየሰሩ ማታ መማር ቢከብድም አሁን ለ12ኛ ፈተና ደርሻለሁ። እግዚአብሔር ረድቶኛል። እወዳችኋለሁ። እና ፋሚሊዎቼ 12ኛ ክፍል ተፈታኝ ናት። መልካም ምኞታችሁን እንግዲህ ግለጹላት። የማታ ክላስ የተማረች ቀን እየሰራች ነው። እንግዲህ ለ12ኛ ክፍል ደረሰችው። ወይ ፋሚሊ እንደማታሳፍሩኝ አምናለሁ። መልካም ፈተና ይሁንልሽ እያላችሁ ላይክ እያደረጋችሁ እንግዲህ በኮሜንትም መልካም ምኞታችሁን ግለጹላት። በላይክ በኮሜንት በሼር አበረታቷት። አብራኝ እንግዲህ ቲክቶኮቹን ደግሞ አብራኝ ትሰራለች። ተጋበዙልኝ። የማምዘርን ደግሞ ንግግር ማይ ፋሚሊ ቀን በስራ ብደክም ማታ ደግሞ እያጠናሁኝ ነው። እግዚአብሔርን አመሰግናለሁ። የመጀመሪያ ልጄ አግብታ የአንድ ሴት ልጅ እናት ሆናለች። ሁለተኛው ልጄ ደግሞ ዩኒቨርሲቲ ሁለተኛ ዓመት ተማሪ ነው። ሶስተኛ ልጄ ደግሞ 11ኛ ክፍል ነች። የመጨረሻው ልጄ ደግሞ ሁለተኛ ክፍል ነው። ስለዚህ እግዚአብሔር ይመስገን። አሁን ደግሞ እኔ 12ኛ ክፍል ተፈታኝ ነኝ። እንግዲህ አበረታቱኝ። ይሄው ጥናት ላይ ነኝ። አሁን ባለፈው አጥንቻለሁ። አሁን ደግሞ እየከለስኩኝ ነው። ስለዚህ ሰሞኑን 12ኛ ክፍል ተፈታኝ ስለሆንኩ ቤተሰቦቼ ከኔ ጋር እንድትሆኑ ስል አመሰግናለሁ። ማንኛውም እናት ቀን እየሰራች ማታ መማር ትችላለች። እኔም አለማዬ መማር እግዚአብሔር እስከረዳኝ መጠን እስከ መጨረሻ ድረስ መማር ነውና ስለዚህ መማር ላለው እናቶች ቤት ያላችሁ እናቶች እንድትማሩ እኔ ለእናንተ ምስክር ነኝ።